ነገር ብዙ ህይወት ያሳለፈው ነገር ሊኖር ይችላል። ግን ማንም ሰው ምንም ነገር ማሳየት አይፈልግም። የራሱን ቁስል አምቆ በሰው ብቻ ነው አይደለም የሚፈርደው። ማንኛውም ሰው ራሱ የተቃጠለውን ነገር ተቃጥሎ ወጥቶ በሰው ጣቱን ይጠቁማል። እኔ ደግሞ የሆነብኝንም ያለፍኩትንም ነገር ማሳወቅ በሰው ላይ መጠቁም ሳይሆን ያን ነገር ማሳየት እፈልጋለሁኝ። ብዙ ነገር ታውቂያለሽ። ተሰድቤ ያማለሁኝ ምንም አድርጌ አይደለም። እኔ ሰው ወጥቼ ስናገር እንኳን ሳደብ ሰምተሽ አታውቂም። እኔ ሶሻል ሚዲያ ላይ ስትወጪ ግዴታ ነው መሰደብ ማለት ነው። አዎ፣ ግን ደግሞ ያው በቃ የሃይማኖት አባቶችን ይሰድባሉ አይደለም፣ እኛን ተራ ሰዎችን የእምነት አባቶችን ይሰድባሉ። እና ሶሻል ሚዲያ ላይ የሚሰደብ ግድ ነው። ይሄ ግድ ያ ነገር ደግሞ ምንድነው መሰለሽ ቅመሞችን አብዛኛውን ሰዓት ሊያሸማቅቅ የሚችል ነገር ነው። ገባሽ አይደለ? ያ ነገር ግን እኔ ሊያሸማቅቀኝ አልቻለም። እስካሁንም ድረስ አለው፣ ወደፊትም እሄዳለሁኝ። እርግጠኛ የዛሬ ዓመት እዚህ ቦታ ላይ ላታይ ትችያለሽ። የሆነ ነገር ተራምጄ በህይወት ካለውኝ እንደዛ ነው። ሁሉም ሰው መቼም እኖራለሁ እሞታለሁ የሚል የሚያስብ ሰው የለም። ግን እኔ ደግሞ ያን ነገር አስባለሁኝ። ነገር ልጠፋ እችላለሁ። ግን ጃዬ እድሜሽ ስንት ነው? እድሜ እንኳ ከዚህ በፊትም ተናግሬያለሁ። ግን እዚህ ጋር ብናገር ያው ተናገር። ይሄ በራስ የሚተማመን ያከበርኩት ይሄ በርዝዴን አሁን ያከበርኩት 19 ዓመቴን ያከበርኩት ወደ 20 ዓመት ማለት ነው። 19 ከሆንሽ እኔ አሁን በ17 ዓመቴ በወልድሽ አደርስሻለሁ። እና ልንገርሻለሁ፣ ህልምሽ እንዲሳካ የምትፈልጊ ከሆነ ጓደኛ አታብዢ፣ ሰው አታብዢ፣ ግርግር ይኸውልሽ፣ ሴት ልጅ አላማዋን የምታሳካው ህልሟን የምትኖረው ጓደኛ ሳታበዛ ነው። በጓደኛ ተከበሽ ህልምሽን ልታሳኪ አትችይም። በራስሽ መወሰን አትችይም። ስለዚህ ጓደኛ አታብዢ። በቻልሽው መጠን ህልምሽን ሳየው፣ ህልምሽን ጻፊውና ጥርስሽን ነክሰሽ ወደ ህልምሽ መድረስ ወደምትፈልጊበት ተጓዢ። ምን አለ መሰለሽ፣ አሁን እኔ እንደነገርኩሽ ልጆች ያውቃሉ፣ ብዙ ልጆች አሉኝ የምልሽ